ገባሁኝ። እሺ እዚህ መሆኔ እንዴት አወቅሽ? ቀላል እኮ ነው ማወቅ። አንቺሽ ነው የሚሽ ታከሚ እንጂ እሺ እኔ በቃ እኔ ደህና ነኝ። አንተ ምንም አታደርግም። እኔ ላዳምጣት ብዬ ነው። ምን የትም አልሄድም እንጂ እሺ ምን ልትጠይቀኝ? ልጠይቅህ ነው የመጣሁት እኮ። ለምን ትናገረኛለህ? ደህና ምንም አልተናገርኩም። ለምን ትናገረኝ? እሺ ደህና ልጅ ታግሽ። እዚህ ጋር ባለው እንትን አናትሽን ብዬ ቶሎ በይ ሰዓት ሄደብሽ ነው። ቶሎ በይ አንዴ እንዴ ሱሚ ስነ ስርዓት ይኖርሽ። ልጠይቂኝ ነው የመጣሽው አይደል? በቃ ጠይቂኝ። ደህና እሷ ስነ ስርዓት ይኖራት አንቺ ይኖርሽ። እሺ ምን ደግሞ ታወራለች እንዴ? በቃ ተረጋጊ። ምንድን ነው መረጋጋው እንዴ? አሁን በቃ ውጭ ተነሽ ነው ውጭ። እስካሁን አዳም አውርዛ ማን ትሎሽ ነው? ሞጣ አልወጣም። እስኪ ወንድ ነሽ አስወጪኝ። ኧረ ተረጋጊ። አስወጪኝ እስኪ። እሷንም ታስወጣኝ። አስወጪኝ አንቺ እንዴ ሱሚ ልጠይቂኝ። አስወጪኝ። ምንድን ነው የምፈልጊው? ምንም አልፈልግም። ኧረ አሞኛል። አንዴ ልጠይቂኝ ያመጣሽ እኮ ልጠይቅህ ነው የመጣሁት እኮ። ታዲያ ምን ልሽ አሁን ምንድን ነው የምትይኝ አንቺ? እስኪ ወላሂ አስወጪኝ። እሷ ታስወጣኝ። እስኪ ወንድ ናት። ልቀቀኝ ፋድ። እስኪ አስወጪኝ። ታወራለች እንዴ? ደግሞ ምንድን ነው የምፈልጊው? እናት እንታወቃለን። አወረዛ ወይኔ አሞኛል። ኧረ ተው ሴቱ በዚህ ደረጃ ይነውጥ ሆኗል እንዴ? አንቺ አለሽ እንዴ? ላውራ ይልስ ነስራት ነው። ኧረ ደዛ እንደበናሽ ነስራት ራስሽ ነሽ። ደግሞ ነስራት ይልሽ። ኧረ አሞኛል። ኧረ ጎረቤት አታስረብሹ። ልጁን ታባርሩብኛላችሁ። ኧረ እንዲህ ሰው ቤት እኮ ነው የመጣሁት እኮ። ነስራት ይኑራት እኮ። ቆይ አንድ ጥያቄ ልጠይቅህ። አንኳኳች በርግዳ ገባች። ገባህ አይደለም? ነስራት ኧረ ተው አሞኛል። እንዴ ምን አይነት ወራት? እሺ ሰው ቤት ነው ያለው። ሰው ቤት ነው ያለው። ደህና ነኝ እኔ። ሱሚ በእናታችሁ አትጣሉ። ነቅለሽ ነው እንዴ የመጣሽው? ዝም በይ አትናገሪኝ። ይኸውልሽ ዝም በይሽ። ስነ ስርዓት ይኖርሽ። እዚህ ጋር በሚታየው ነገር አናትሽኝ በይኝ። ስነስርዓት ልጅ ተውጭ ከሆነ ውጪ አልወጣም። እስኪ ወንድ ነሽ አስወጪኝ። አልወጣም። እሺ አንዴ ምንድነው ችግርሽ? አንቺ እኔ እወራታለሁ። እንዴ ምንድነው ችግርሽ? ምንም ችግር የለብኝ። ምንድነው የምትለኝ? ልጠይቅህ እኮ። እሺ በቃ ጠይቅ። ምንድነው አለሽ? ከሷ ጋር ምን አለች? ፏድ ይልክ በጣም እየተፈታተነች ነው። እንዴት ነው የሚያደርግሽ? ሲጀመር አንቺ እንዴት ነው የሚያደርግሽ? በእናታችሁ ልለምናችሁ። ክብር የሚባል ነገር አለ። እሺ ስለ ክብር ወቂ። ዝም ብለሽ አስከጅኝ። እሺ ኧረ ሶፊ ሻትኝ። ምን ሱሚ ልጠይቂኝ ነው የመጣሽው? ነዋ ሲጀመር ምን ነች? ይኸውልሽ አንደኛ ምኑ ነሽ፣ ሁለተኛ ደግሞ እንደዚህ እንደመጣለሽ ማለት ነው አክሽን የምትከፍች እንደመጣለሽ። አክሽን አልከፈትኩም። ሰማሽ ነው የከፈትሽው። አልነግራትም። እኔ ለሰው አላስረዳትም። እሺ ገባህ? አላስረዳትም። ሶፊ ሰውራት ባላ ሶፊ ምን ልትሰሪ ነው የወጣሽው? እንዴ ይኸውልህ መጀመሪያ ስነ ስርዓት አስተምራት። ለዛ አይደለም አልደረሽብኝም። ለዛ ነው ዝለኝ። ምን ሆነሻል ሱሚ? ምንም አልሆንኩም። እኔ ምንም አልሆንኩም። እሷ አንቺ እየተናገረችኝ ያለችው እኔ ምን አደረኩሽ? እኔ ያደረኩሽ ነገር አለ? መጣሻለሁ ሲጋባላሷአልከፍቻለሁ። ከዛ አልከፈታችሁልኝም። ከፍቼ ገባሁኝ። ምንድነው ታዲያ እኔ መምጣት ይሄን ያህል አንቺን ምንድነው እንደዚህ ያስደረገሽ? እሺ በመጀመሪያ ደረጃ እኔ መቀመጤ ምን አንጠረጠርሽ? አንቺስ እኔ መምጣት ምን ነው አንገበገበሽ? እኔ ያልኩሽ ነገር አለ? አንቺ እኮ ነሽ እኮ በራፉን ከፍተሽ መጥተሽ እኮ በቃ አንደ ፈንዲሻ ትትትት ያልሽብኝ እኮ አንቺ ነሽ። እኔ አይደለሁም። መጀመሪያ ተናግርሽ ስነ ስርዓት ይኖርሽ። ስነ ስርዓት አለኝ። ስነ ስርዓት የለሽ። ስነ ስርዓት አታውሪሽ። ወደዛ ይዞር ይባክሽ። ምን አይነት አራት ስለ ደግሞ ለስላይ ታውት ሞክሬለሽ እንዴ? ተረጋጊ ሶፊ። አንቺ ጀመር ይልክ ልምልታ እሷን ጠርተህ ነው እኔ ጋር የጠራህ እንዴ? ጠርቼሻለሁ እኔ ጠርቼሻለሁ። ቢጠራኝሳ ቆይ ወይ ጠርቼሻለሁ። ቢጠራኝሳ አልነግራትም። እኔ ለእሷ ምንም አላስረዳትም። እኔ አልጠራሁትም ሶፊ። እኔ አልጠራሁትም። ምንድን ነች እንዴ? ለምንድን ነው አብዳለች እንዴ? ታማለች? የምር አንቺ የታመምሽው ታከሚ። እሺ ታከሚ። አንዴ እሺ ንገሪያት። ምን ይነሽ? ታከሚ። እሺ አንዴ እሺ እኔ አክምሻለሁ። ያው እኔ እኮ እንደዚህ ደርስብሻለሁ። አንቺ ሶፋ ላይ ብትወጪ እኔ ደርስብሻለሁ። ኧረ በእናታችሁ አዳምጡኝ አንዴ። በቃ ንገሪያት። ምን ይነሽ? እኔ ለእሷ ብሎ አላስረዳትም። እሺ እኔ ምንም በቃ ጓደኛዬ ናት። አታውቂያትም?
ለምንድን ነው አሁን የምትጣሉበት ምክንያት አላችሁ? አይ እኔ ስመጣ በጣም ተናደደች። እኔ አንተ ልጠይቀህ ነው የመጣው፣ እሷ ደግሞ በጣም ተናደደች። ምንድን ነው ሄደ? ምን ጠላቷ ነኝ እንዴ? ምን አደረግኳት? ከመጫዎች ማለት ነው እንደዚህ በቃ እንደ ሀያ ብለሽ ምላሽን ከመዘርጋትሽ በፊት ማለት ነው መጀመሪያ ያለብሽን ነገር ለማስረዳት ሞክሪ። ነው አንቺ እኮ የተናደድሽው። እኔ መምጣቴ ምንም አያናድም። ልጠይቀው ነው የመጣሁት። ምንም ያናድድ ነገር እኮ አይደለም። ቆይ ላውራት። ምንም ያናድድ ነገር እኮ አይደለም። እሺ መግባባት ትችላላችሁ? አዎ እንግባባለን። ችግር የለውም። በቃ አስወጣት። አልወጣም። አንተ እንደዚህ ተጫውተናል እንዴ? ነይ ራስሽ እንዴ ትለኛለች እንዴ? ደግሞ እሺ ተረጋጊ እንጂ ነውጪ ራስ ምን እስኪ አስወጪኝ። ወላሂ እሺ ተረጋጊ። አልረጋጋም። እሺ ታስወጣኝ። ታስወጣኝ እሷ። እሺ እንዴ ሰው ቤት እኮ ነው ያለ ነው። ምን ሆናችኋል እንዴ? ችግር አለብሽ አለብሽ? እናት ፈርችሽ አይደለም። በነገራችን ላይ ገባሽ አይደለም? ሰው ቤት ስላለው ማለት ነው እንዳንቺ ይኸውልሽ ባለየ አላሳደገኝም። ገባሻ? ሰው ቤት ስላለው ነው በጣም እያከበሩሽ ያለው። አውሪ ሰው ቤት ስላለው ነው። እሺ በል ኧረ እሺ በል። ምን አይነት ዋት እቺ ስንት አይነት ሰው አለ? እሺ ምንድን ነው እኮ ችግሯ? ምንድን ነው ችኛዋ? አስወጣት ያለበለዚያ ማለት ነው ያለው ነገር በሙሉ እዚህ ጋር አቅቶ ነው የሚሄደው። ገባህ አይደለም? እኔ እዚህ ጋር አመጣ በማንም ሰግጤ እኔ አልወጣም። አንቺ አፍሽን አትክፈቺ። ዞር በይ ደዛ። አፍሽን አትክፈቺ። ስነ ስርዓት ይኑርሽ እሺ? አፍሽን አትክፈቺ። እንደመጣልሽ የምታወራይሻ ራስሽ ነሽ። እሺ አንዲ ይለ እዚህ ጋር ይኸውልህ እኔ በጣም እየታገስኳት ነው። ገባህ አይደለም? እዚህ ጋር የኩርሲ አንስቼ አናቷን እንዳላፈርስ በእኛ እሺ አንዴ እሺ በይ እስኪ አናቴን በይ በእናትሽ። ልትቀልጂ ነው የመጣሽው? እስኪ አናቴን ትበለኝ። አትመታሽም? እንዲመጣላት እኮ ምን አመጣሁሽ? ምን አለሽ? የምትጠይበት ምክንያት አላችሁ? እኔ ሰው ቤት ነው ብዬ ማለት ነው በጣም አክብርሻለሁ። ገባሽ? ችግር አለብሽ ከኔ። ምንድነው ችግር? እኔ ምን አደረኩ? እንተዋወቃለን አንተዋወቅም እና ምንድነው ችግር? እና እኔ ልጠይቀው ነው የመጣሁት። ምንድነው ችግርሽ? እንዲህ የሚያደርግሽ አንቺ ምንድነው ችግርሽ? ምንም ችግር የለብኝም። እንደምታፈቅሪው ብዙ ነገር እንደምትልኪ አውቃለሁ። ገባሽ አይደለ? ፍቅር ደግሞ በጊዜ በቃ ይልሽ እኔ ይሄ ማለት ነው እናት ተሰድበኝ። አስወጣት አስወጣት። ማን አባሽ የፈራሽ መስሎሽ ነው? ዝም በለዛ ኧረ ተውት። ኧረ በእናታችሁ ፍቅር ይታደርጉታል እንጂ ማለት ነው አይታገሉም። ዝም በያችሁ አትክፈቺ። አሁን እንዲህ ምን አይነት አላት አንተ? በዚህ ደረጃ ትናቃለህ እንዴ? በዚህ ደረጃ ትናቃለህ አንተ? ማናት እሷ እንደዚህ አፏን የምትከፍተው? ማናት? እሺ እኔ ሂጂ በቃ። አልሄድም። ለምን? ለምን? እሷ ታስወጣኝ፣ እኔን አልሄድም። አታስወጣሽ። ምንድን ነው ከእሷ ጋር ችግር አለብሽ? አዎ አለብኝ። ምን አይነት ችግር? በጣም ብዙ ችግር አለብኝ። አንታወቅም እኮ ገባሻ? እሱ ማለት ነው ዝም በይ። እኔ አፍን አልከፈትኩም። ፉፉ አስወጣት። የሰው ግቢ ነው ወይም ደግሞ እኔ እንትን ነው። አንቺ ችግርሽ ምንድን ነው? ሲጀምር ምንድን ነው ችግርሽ? ኧረ እሺ በሉኝ። አሞኛል። እንዲህ ምንድን ነው የምታደርጉት? ራሱ እዚህ ላይ ድራማ መሆኑን ያስታውቃል። ከምር እየሳቁ በመሀል እኮ ሳቅ እየመጣቸው ነው። ትላለች እንዴ? ያዙኝ ልቀቁኝ አላልኩሽ? አናገኝሽ። እኔ ያዙኝ ልቀቁኝ አላልኩም። አንዴ ላናግር አይደለም አንቺ ማንም አይንቀኝም። ገባሽ? በስራ በደስ በደስ ታወሪኝ ማውራበት ወይ አንቺ አራዳ ወይኔ ባላ እሺ ደስ ስትይ ወይኔ ጉዴ ፈል ገባሽ? እኔና አንቺ ገና ይሄ ጅማሬ ነው። አንላቀቅ። አታውቂኝማ። አንላቀቅ ስለማታውቂ እኔንም አታውቂ ስለማታውቂ ገባሽ? እኔና አንቺ ማለት ነው። እኔና አንቺ አንላቀቅም። ይደዛ ክፍታፍ አሁን ትከፍታለች። እንዴት ደግሞ እንዴ ሰው ክብር አያውቅም ሲጀመር። ፍቅር እንደዚህ ነው ለከስ የሚያጀምር። ከኔ ጋር ደህና ነኝ አልሐምዱሊላህ። ሰላም ነው ቤተሰብ። ላይክ እያደረጋችሁ ጀምሩት። ቪዲዮውን ወጣላችሁ ጨረሳችሁ? አበረታቱ። ምን አለበት? ኧረ ሰብስክራይብ በእናታችሁ ስነ ስርዓት ይኑራችሁ። አንቺ ቦርኮ እኔ ጋር እንዳትከፈች ምን አለበት? አበረታቱ። ምን ችግር አለ? አስወጣት። አስወጣት። ዛሬ አስወጣት። ሂድ። ለዚህ ከሆነ ከጠራ ይልቀቀኝ። አንተ ራሱ የማን ቦርኮ ምጭች አይደለም። ኧረ ሶፊ ተረጋጊ። ሶፊ ሆኖሽ እንዳትጠቂኝ አንተ እንዴ? አላስወጣሁም አይደለም? በቃ ልቀቀኝ። እሷ ጋር ተባከለ። ባለጌ ናት።